የኔ እንቁ ቤተሰቦች ዛሬ ደግሞ ለየት ያለ እንግዲህ ነገር ነው የምናዘጋጀው። የጾም አነባብሮ ማለት ያው በሰሊጥ የሚዘጋጅ አነባብሮ ነው ማለት ነው። በጤፍ ነው የምናዘጋጀው አነባብሮን። ይኸውና የጤፍ ነጭ ዱቄትና ቀዩ የጤፍ ዱቄት ነው ያለው። ስለዚህ ግብአቶቹ እዚህ ጋር አሉ እንደምታዩቸው። ወደ ስራው እንሄዳለን ማለት ነው። የኔ እንቁ ቤተሰቦች ቀዩን ጤፍ እንግዲህ መጀመሪያ እሱን እናቦካለን። የምናቦካው በሞቀ ውሃ ነው። በሞቀ ውሃ ነው የምናቦካው። ከዛ በፊት ያዘጋጀነው እርሾ አለ። ያዘጋጀነው እርሾአችንን እንጨምራለን። እሺ፣ ቤኪንግ ፓውደር ቶሎ ኩፍ እንዲልልን እንጨምራለን። ጨው እንጨምራለን። በመቀጠል ቆንጆ እንዲሆነልን ትንሽ በርበሬ ከፈለግን እንደዚህ ትንሽ በርበሬ እናደርጋለን። ከዛ በመቀጠል የዳቦ ማማከንን እናደርጋለን ማለት ነው። ቃናውን በጣም ቆንጆ እንዲሆን ያደርግልናል። እንደዚህ አድርገን አሁን በሞቀ ውሃ በደንብ አድርገን እናቦካዋለን ማለት ነው። እጃችንን በደንብ ታጥበን። የኔ እንቁ ቤተሰቦች እንደምታዩት በደንብ መታሸት ይፈልጋል በጣም። እንደገና ደግሞ ቀጠል ማለት አለበት። እንደዚህ ያደረግን እናሸዋለን። ይሄው ቆንጆ ሆኗል። አሁን እንደዚህ ይኸውላችሁ በደንብ ስለታሽ እንደዚህ ነው የሚሰባው፣ አይቋረጥም። ከዛ በመቀጠል እንግዲህ ያው ሰሊጣችንን ቀይ ሰሊጥ ነው እኔ የምጠቀመው። ሰሊጣችን እንደዚህ እንነሰንስና ከዛ አብረን እናሸዋለን ማለት ነው። ድጋሚ እንደዚህ አድርገን አብረን እናሸዋለን። ሰሊጥ እጅግ በጣም ነው አነባብሮ የሚያጣፍጠው። ነጩንም መጠቀም ትችላላችሁ። ነጩን ሰሊጥ ያው እኔ ቀዩን ነው የምወደው። ስለዚህ አሁን ጨርሰናል ማለት ነው። ይሄንን አብክተን ስለዚህ ልክ በዚህ ልክ አሁን ባቦካ ነው አይነት አድርገን ደግሞ ነጩን እንደዛ አድርገን እናቦካዋለን ማለት ነው። የኔ እንቁ ቤተሰቦች ይሄን ነጩን ጤፍም ልክ ቅድም ቀዩን ባቦካንበት መንገድ ነው ያቦካ ነው። ያልተጠቀምነው በርበሬውን ብቻ ነው እንጂ ሌሎችን በሙሉ ግብአቶችን እንደመጠኑ እንደ ጤፉ መጠን አድርጌ ተጠቅሜያለሁ ማለት ነው። አሁን አንድ ላይ እስከሚቦካልን ድረስ እንጠብቃለን ማለት ነው። የኔ እንቁ ቤተሰቦች እንግዲህ አሁን አነባብሯችንን ይኸው እንደዚህ አድርገን መጋገር ጀምረናል። የኔ እንቁ ቤተሰቦች እንግዲህ እንደምታዩት ዋው አይኑ ራሱ እጅግ በጣም ነው የሚያምረው። ቀዩ እንደዚህ አድርገን ጋግረነዋል። አሁን ደግሞ እናወጣና ነጩ ደግሞ ይኸው ልክ እንደዚህ እንደምታዩት ጋግረነዋል። ቀይ አነባብሯችንን እንደዚህ አድርገን እንደርበዋለን ማለት ነው። ይሄውና እንግዲህ ደርሶልናል። ነጩና ቀዩ አነባብሯችን እንደዚህ በሚያምር ሁኔታ ደርሷል። የኔ እንቁ ቤተሰቦች እንግዲህ ልክ እንደዚህ የሚያምር አነባብሮ አዘጋጅተናል። እጅግ በጣም ነው የሚያምረው። አሁን በመቀጠል እንግዲህ በርበሬያችንን እንቀባለን። የኔ እንቁ ቤተሰቦች እንግዲህ ያው እንደምታዩት እጅግ በጣም ቆንጆ ሆኖልናል። አሁን ደግሞ ልንቀምሰው ነው። ይሄንን ይመስላል እንግዲህ
ውስጡ ራሱ ይሄው በደንብ ቀዳዳ ስላለው በደንብ አድርጎ ገብቶልናል። እጅግ በጣም ነው የሚያምረው አነባብሯችን። አይኑም እጅግ በጣም ያምራል። እንደምታዩት እንግዲህ ቆንጆ አነባብሮ ሰርተናል። እጅግ በጣም ነው የሚያስጎመጀው። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ እንግዲህ ሰርታችሁ ተመገቡ። ላለሁኝ ከኔ ጋር ስለቆያችሁ አመሰግናለሁ።